የካቲት እስከ ግንቦት 1974 ዓመተ ምህረት ነው የተደረገው የቀይ ኮከብ ዘመቻ። ይህ ጦርነት ከ95 በላይ ቀናትን ወስዷል። ሕዝባዊ ግንባርም ሐምሻይ ወረራ ወይም አምስተኛ ወረራ ብሎ በደማቁ ጽፎታል። የኢትዮጵያ መንግሥት ከፍተኛ ዝግጅት ያደረገበት የኢትዮጵያ ዋና ከተማ አስመራ የሆነች እስኪመስል ሚኒስትሮችና ሌሎች በርካታ ባለሥልጣናት አስመራን ወጣ ገባ እያሉ ከፍተኛ እንቅስቃሴ ያደረጉበት በብዛቱና በዐይነቱ ተወዳዳሪ የሌለው የጦር መሣሪያ ጥቅም ላይ የዋለበት በከፍተኛ ቁጥር ያለው ወታደር በተለያዩ አቅጣጫዎች ሳህልን በመክበብ ወደ ውስጥ ለመግባት የተረባረበበት በርካታ ከፍተኛ ቦታዎች በኢትዮጵያ ወታደሮች ቁጥጥር ስር የዋሉበት በቅርብ ርቀት በተፋጠጡ ተራራዎች ላይ ባንዱ የኢትዮጵያ ጦር በሌላው የሕዝባዊ ግንባር ሰራዊት መሽገው የተተጋተጉበት በድምፅ ማጉያዎች ተጠቅሞ አንዱ ሌላውን ለመማረክ ወይም ተስፋ ለማስቆረጥ ዘፈን እንደ ውጊያ መሳሪያ ሆኖ የሰራበት እነ ጥልሽ እነ ብዙዬና ሌሎች አርቲስቶች ብረት ለበስ ውስጥ ሆነው ወኔ ቀስቃሽ መዝሙሮች ያዜሙበትና የቦምብ አደጋ ደርሶ አንዳንዶች የቆሰሉበት ሳህል ላይ የሰበሰብናቸውን ወንበዴዎች ሳህል ውስጥ እንቀብራቸዋለን ተብሎ በእርግጠኛነት የተነገረበት የጦርነት ዕቅዶች እንደ ሰርግ ጥሪ በአደባባይ የተነገሩበት ሻዕቢያ የመጨረሻ ቀኑን መቁጠር ጀመረ የተባለበት ጦርነት ነበር። ሕዝባዊ ግንባር ሰውዓት ወይም የተሰዉ ብሎ ከመዘገባቸው አባላቱ ብዙዎቹ በሳህልና በአካባቢው በተካሄዱ ጦርነቶች የሞቱ ሲሆን የቀይ ኮከብ ዘመቻ የዚህን አብዛኛውን ክፍል ይወስዳል። ይህ ጦርነት አጀማመሩ ላይ ሕዝባዊ ግንባርን ያደናገጠና ብዙ አባላቱን ተስፋ ያስቆረጠ ሲሆን መጨረሻው ላይ ግን ተስፋ መቁረጡ ወደ የኢትዮጵያ ጦር ተጋብቷል። ይህን ተከትሎ በብዙ መሥዋዕትነት የተያዙትን ከፍተኛ ነጥቦችና ስትራቴጂያዊ ቦታዎች በመልቀቅ ወደ ቀድሞዎቹ የከበባ ምሽጎችና ቤዞች መመለስ ግዴታ ሆኗል። የቀይ ኮከብ ዘመቻ የ95 ቀናቱ ጦርነት ባጭሩ ይህን ይመስላል። ውድ ቤተሰቦቻችን አሁንም ምጥን ታሪኮቻችንን ማቅረባችንን እንቀጥላለን። ለቤቱ አዲስ ከሆናችሁ ፎሎ ያድርጉት። ለወዳጅ ዘመዶም የቀይ ኮከብ ዘመቻ ታሪክን እንዲያውቁት ያጋሯቸው። የሚሰማዎትን ስሜት ኮሜንት ላይ ይጻፉልን። ለልብ ወዳጅነታችን የልብ ምልክቷን ነካ ያደርጓት። እናመሰግናለን።